እርግጠኛ ነኝ አብዛኞቻችን በእንደዚህ አይነት ሁኔታ ውስጥ እናልፋለን። መንፈሳዊ ህይወታችንን ለማጥበቅ ቃል ገብተን እነዛን መጥፎ ልማዶች እርግፍ አድርገን ትተን መጸለይ፣ ቤተክርስቲያን መሄድ ጀምረን የተወሰኑ ወራት ከተጓዝን በኋላ ያ ስንጀምር የነበረ ወኔያችን ሲጠፋ፣ ስራ፣ ትምህርት፣ ህይወት ቢዚ ሲያደርገን ከእግዚአብሔር ጋር ጉዞ የማይወጡ ዳገት ሲሆንብን ሜቢ ይሄ ክርስትና ለአክራሪዎቹ ነው ብለን ሩቅ ተመልካች እንሆናለን። መጽሐፍ ቅዱስ ውስጥ ዲያብሎስ በትዕቢት ተሞልቶ እንደ እግዚአብሔር ፍጹም ለመሆን አልፎ ተርፎም ለመብለጥ ሲሞክር እንደተጣለ የዚህ ትዕቢት መነሻው ደግሞ ከመጠን በላይ የተወጠረ ኢጎ ነው። ይገርመው ግን ሰይጣን አዳምና ሔዋንን ጨምሮ ዛሬ እኛንም ኢጓችንን ተጠቅሞ እግዚአብሔር እንድናመጽና ያለሱ መጓዝ እንደምንችል ሊያሳምነን ይሞክራል። ኢጓችን ፍጹምና ኃጢአት የሌለብን ሰዎች መሆን እንዳለብን ይነግረናል። ነገር ግን ትንሽ ስንደክም ደግሞ ተመልሶ ለሰራነው ጥፋት የህሊናችን ሞት ላይ ይገትረናል። ዲያብሎስም ሲመኝ የነበረውን እኛን ከእግዚአብሔር የማራቅ ስራ በቀላሉ የሚዋዥቀውን ኢጓችንን ተጠቅሞ ማስረጃና ምስክሮችንም ሰብስቦ ራሳችንን ከሰን ራሳችን ላይ እንድንፈርድ ያደርጋል። በነፃ ከተሰጠን ከእግዚአብሔር ልጅነት ያቆራርጠናል። ሐዋርያው ጳውሎስ የሰይጣን ታክቲክ ስለገባው ራሱን ከህሊና ፍርድ ቤት ነፃ አውጥቷል። ሰዎች ስለሱ ምን እንደሚያስቡም ሆነ ራሱ ስለራሱ ምን እንደሚያስብ ሳይጨነቅ እኔ የኃጢአተኞች ዋና ነኝ ይላል። ነገር ግን ኃጢአት የሱን ማንነት እንዲገልጽም ይሁን ከጥሪው እንዲያስተጓጉለው አልፈቀደለትም። ለሮሜ ሰዎች ሲጽፍላቸው እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ይህ ማለት በየቀኑ የህሊና ፍርድ ቤት እየወሰድን ትላንት ስለሰራነው ስራ አሁን ራሳችንን መኮነንም ይሁን መውቀስ የለብንም። ምክንያቱም ክርስቶስ ኢየሱስ በእኛ ፈንታ ፍርዳችንን ወስዶ ተቀጥቶልናል። ስለዚህ ከእግዚአብሔር ጋር መጓዛትሽም አቅም የለሽም የሚል ክስ በሰማን ቁጥር እውነት ነው ብለን ተመልሰን ራሳችን ላይ ለመፍረድ ወደ ህሊና ፍርድ ቤት አንሩጥ። የተዘጋውንም መዝገብ አንክፈት። ሰናክለን ብንወድቅም እንኳን ለመነሳት ጸጋና ምሕረትን ጠይቅ። ዘላለም ውድቀት ውስጥ ከመኖር ይልቅ እያነከሱም ቢሆን ከእግዚአብሔር ጋር መጓዝ ይበልጣልና።